በታሪኩ መጀመሪያ ላይ ቤብ የተባለ ሹፌር በባንክ ፊት ለፊት መኪናውን ሲያቆም እናያለን። እናም ቤብ ዛሬ ይህንን ባንክ ሊዘርፍ ነው። ቤብ በዚህ ዘረፋ ላይ ብቻውን አይደለም፣ ነገር ግን ከቤብ ጋር 3 ሌሎች ጓደኞቹ አሉ። ከነዚህም መካከል የአንዱ ጓደኛው ስም ባዲ ነው። እናም በዚህ ቡድን ውስጥ የባዲ ሚስት አለች፣ ስሟም ሞኒካ ነው። የዚህ ቡድን አራተኛ ሰው ደግሞ ግሪፍ ይባላል። አሁን እነዚህ 3 ሰዎች በእቅዱ መሰረት ጭንብላቸውን አድርገው ወደ ባንክ ይገባሉ። ቤቢ ደግሞ መኪና ውስጥ 3ቱንም ይጠብቃቸዋል። ከዚያም 3ቱ ባንኩ ውስጥ ሰዎችን ታጋጅ በማድረግ ባንኩን ይዘርፋሉ። እናም በቀጥታ ወጥተው መኪና ውስጥ ይቀመጣሉ። ነገር ግን በዚያን ጊዜ ፖሊሶች ይመጣሉ። ያኔም ግሪፍ መኪናውን ወደፊት እንዲነዳ ይነግረዋል። ነገር ግን ቤብ መኪናውን ወደፊት ከመንዳት ይልቅ ወደ ኋላ ይነዳዋል። እናም በሌላ መንገድ መሄድ ይጀምራል። ምክንያቱም ቤብ ከፊት ያለውን መንገድ ፖሊሶቹ እንደከበቡትና ወደፊት ከሄዱ እንደሚያዙ ያውቅ ነበር። ከዚያም ቤብ ከፖሊሶቹ እያመለጠ መኪናውን በፍጥነት መንዳት ይጀምራል። ነገር ግን ፖሊሶቹ እነሱን ማሳደዳቸውን አላቆሙም። እናም አሁን ቤብ የመንዳት ችሎታውን እያሳየ ፖሊሶቹን በማታለል ከነሱ በጣም ርቆ ይሄዳል። መኪና ውስጥ በስተጀርባ የተቀመጡ 3ቱ ጓደኞቹ በቤብ አነዳድ ተገርሞ ይቀራሉ። ከዚያም ወደ ዋና አውራ ጎዳና ሲደርሱ በስተጀርባቸው ሌላ የፖሊስ መኪና ይከተላቸዋል። ከላይ ደግሞ ሄሊኮፕተር እነሱን መከታተል ይጀምራል። ነገር ግን ቤብ አስቀድመው ካዘጋጁት የእነርሱን መኪና ከሚመስለው 2 ቀይ መኪኖች መካከል በመግባት ፖሊሶቹን አታሎ ይወጣል። እናም ወደ አንድ የመኪና ማቆሚያ ቦታ ይደርሳሉ። እዚያም 4ቱ መኪና በመቀየር ወደ አለቃቸው ቦታ ይሄዳሉ። አለቃቸውም አስቀድሞ 4ቱንም እየጠበቃቸው ነበር። በእውነቱ አለቃቸው የዚህ ሁሉ ተልዕኮ ዋና ጠንሳሽ ማስተርማይንድ ነው። እሱም የከተማዋን ባንኮች ለመዝረፍ እቅድ የሚያወጣና ሰዎችን በመቅጠር ስርቆት እንዲፈጽሙ የሚያደርግ ሰው ነው። ዛሬ አለቃቸው በጣም ደስተኛ ነው፣ ምክንያቱም ሰዎቹ ባንኩን ዘርፈዋል። እናም በቤብ የመንዳት ችሎታ ምክንያት በዚህኛው ዘረፋ ፖሊሶች ሊይዟቸው አልቻሉ። ከዚያም አለቃቸው ለአራቱም አንድ በአንድ ድርሻቸውን ይሰጣቸዋል። ከዚያም ለቤብ ድርሻውን ይሰጠዋል። ነገር ግን ይህንን በማየቱ ግሪፍ ይናደዳል። እናም አለቃውን ለምንድነው ለዚህ ሹፌር ድርሻ የምትሰጠው? ሙሉን ስራ እኛ 3ታችን ብቻችንን ነው የሰራነው። ቤቢ ደግሞ መኪና ብቻ ነው ያሽከረከረው ይለዋል። ከዚያም አለቃቸው እናንተ 3ታችሁ በቤቢ ምክንያት ነው በህይወት ያላችሁት። ቤብ በትክክለኛው ጊዜ እዚህ ባያመጣችሁ ኖሮ ፖሊሶቹ ይዘው እስር ቤት ያስገባችሁ ነበር ይላል። ይህንን ሰምቶ ግሪፍ አለቃው እያለ ከቤብ ገንዘብ ሊቀማ አይችልም ነበር። ስለዚህ አሁን ቤብን ማበሳጨት ይጀምራል። ለጓደኞቹም ቤብ በጣም እንግዳ ሰው ነው፣ እርሱ ምንም አይናገርም እና ሁል ጊዜ ዘፈን ይሰማል ይላቸዋል። ያኔ ግሪፍ ከቤቢ መነጽሩን ወስዶ ራሱ ያደርገዋል። ይህንን በማየቱ ቤብ በጣም ይናደዳል። ነገር ግን በቀንቱ ከማንም ጋር መጣላት አይፈልግም ነበር። ስለዚህ ከኪሱ ሌላ መነጽር አውጥቶ ያደርጋል። ከጥቂት ጊዜ በኋላ ሁሉም ሰዎች ከዚያ መሄድ ይጀምራሉ። ያኔ ቤብ ከአለቃው ጋር ይሄዳል። እናም የቤብ አለቃ ከቤብ ሁሉንም ገንዘብ ይወስድበታል። ከዚያም ቤብ በአለቃው ላይ ብዙ ዕዳ እንዳለበት እንረዳለን። ስለዚህ ከእያንዳንዱ ስራ በኋላ አለቃው ከቤብ ሙሉ ድርሻውን ይወስድ ነበር። ከዚያም አለቃው ለቤብ አሁን ለኔ አንድ ተጨማሪ ትልቅ ስርቆት ብቻ ነው መስራት ያለብህ፣ ከዚያም በኋላ ዕዳ ሙሉ በሙሉ ይከፈላል ይለዋል። ከዚያም አለቃው ለቤብ አንድ የገንዘብ ጥቅል ይሰጠዋል። ከዚያም ቤብ ወደ ቤቱ ይሄዳል እና ያንን የገንዘብ ጥቅል በሚስጥር ቦታው ይደብቀዋል። ከዚያም ቀደም ብሎ ቤብ ሌሎች ገንዘቦችን ደብቆ ነበር። ከዚህ በኋላ ቤብ ወላጅ አልባ መሆኑን እንረዳለን። እሱ ልጅ እያለ ወላጆቹ በመኪና አደጋ ሞተዋል። ለዚህም ነው ቤብን ብራንደን የተባለ ሰው ያሳደገው። ብራንደን አካል ጉዳተኛ ነው እና መስማት አይችልም። ቤብ ብራንደንን እንደ አባቱ ይቆጥረዋል። ለዚህም ነው ቤብ ሁሉ ጊዜ እርሱን የሚንከባከበው። ከዚያም ቤብ ጋር ቴፕ ሪካርደር እናያለን። በእውነቱ ቤብ በሄደበት ቦታ ሁሉ የሰዎችን ንግግር ይቀርጻል እና ወደ ቤቱ መጥቶ የዚያን ቅጂ ሙዚቃ ይሰራል። ለዚህም ነው ዛሬ ቤብ የአለቃውን ድምጽ የቀረጸው እና ዛሬ ቤብ በአለቃው ድምጽ ላይ ዜማ ይሰራል። ከዚያ በኋላ ቤቢ ወደ አንድ ካፌ ሄደ እና ቤብ ብዙ ጊዜ ወደዚህ ካፌ ይመጣል፣ ምክንያቱም ቤብ በዚህ ካፌ ውስጥ የምትሰራውን ሴት ይወዳታል። ስሟም ዴብራ ነው። ስለዚህ ደጋግሞ ወደዚህ ካፌ ይመጣል። እንዲሁም ዴብራም ቤብን ትወደዋለች፣ ምክንያቱም ቤብ ወደ ካፌው በመጣ ቁጥር እሱን በማየቷ በጣም ደስተኛ ትሆናለች። በዚህ ሁኔታ ቀናቶች ያልፋሉ እና አንድ ቀን ቤብ ቤቱ እያለ ከአለቃው የስልክ ጥሪ ይደርሰዋል። እሱም ቤብ ለአዲሱ ተልዕኮ ዝግጁ እንዲሆን ይነግረዋል። ስለዚህ በሚቀጥለው ቀን ወደ አለቃው ቦታ ይሄዳል። ከዚያም አለቃው ከአዲሱ ቡድኑ ጋር ያስተዋውቀዋል። ከነዚህ መካከል የአንዱ ጓደኛው ስም ብላክ፣ ሁለተኛው ጄክ እና 3ኛው ቻይናዊ ነው እና ቤብ የሚቀጥለውን ተልዕኮ ከነዚህ 3 ሰዎች ጋር መስራት ነበረበት። ከዚያም ብላክና ሁለቱ ጓደኞቹ የቤብን መነጽርና የጆሮ ማዳመጫውን በማየት በጣም ያፌዙበታል እና ብላክ ይህ ሕፃን ከኛ ጋር ሊቆይ አይችልም። ከዚያም ብላክ ቤብን ምን አይነት ዘፈን እንደምትሰማው ይለዋል። ነገር ግን ቤብ ምንም አይነት ምላሽ አይሰጠውም። ያኔ ያለቃቸው ለእነዚህ 3 ወንጀለኞች ቤብ ቲንተን የተባለ በሽታ እንዳለበት ይነግራቸዋል። በዚህም ጆሮ ላይ ይጮህበታል። ስለዚህ ቤብ
ያንን አስፈሪ ድምፅ እንዳይሰማ ሁል ጊዜ ዘፈን ያዳምጣል። ይህንን ሲሰሙ ሶስቱም በቤብ ላይ ማሾፋቸውን ያቆማሉ። ከዚያ በኋላ አለቃቸው ስለ እቅዱ ለአራቱም ይነግራቸዋል እና በአንድ ሰሌዳ ላይ ሙሉ ካርታውን በመስራት ለአራቱም እቅዱን ያስረዳቸዋል። ከዚያም ብላክ ቤብ እቅዱን ከመስማት ይልቅ በጠረጴዛው ላይ በጣቶቹ ድምፅ እያወጣ እየተዝናና መሆኑን ሲያይ ብላክ በጣም ይናደዳል። እናም ለአለቃው ቤብ እቅዱን አልሰማም፣ ስለዚህ እኔ ከዚህ ህፃን ጋራ ለመስረቅ አልሄድም፣ ምክንያቱም እሱ እቅዱን ባለመስማቱ ሁላችንም ልንያዝ እንችላለን ይላል። ነገር ግን አለቃው ቤብ ዘፈን ቢሰማም ወይም ቢዝናናም ትኩረቱ ሁልጊዜ ወደ እርሱ እንደሆነና እሱ ያለውን እያንዳንዱ ነገር እንደሚያስታውስ ያውቅ ነበር። አሁን አለቃው ቤብን ስለ እቅዱ ይጠይቀዋል። ያኔ ቤብ አለቃው እቅዱን እንዳስረዳው በተመሳሳይ ሁኔታ ለሶስቱ እቅዱን ይነግራቸዋል። ይህንን ሲሰሙ ብላክና ሁለቱ ጓደኞቹ ይገረማሉ። ከዚያም በኋላ አራቱም ባንኩን ለመዝረፍ ይወጣሉ። ከጥቂት ጊዜ በኋላ ቤብ ሶስቱንም ስርቆት ወደሚፈጸምበት ባንክ ያደርሳቸዋል። ከዚያም ብላክ ከሁለቱ ጓደኞቹ ጋር ወደ ባንክ ውስጥ ይገባል። እናም በጣም በቀላሉ ባንኩን ዘርፈው ይወጣሉ። ነገር ግን ብላክ ያለምንም ምክንያት አንድ የጥበቃ ሰራተኛን ይገላል። ይህንን በማየቱ ቤብ በጣም ያዝናል። እናም ቤብ ብላክ ያለምንም ምክንያት ማንንም ሊገል የሚችል በጣም መጥፎ ሰው መሆኑን ይረዳል። አሁን ከዚያ ሊወጡ ሲሉ እነዚህ ሰዎች ባንክ እንደዘረፉ ያወቀ አንድ የማያውቁት ሰው በእነሱ ላይ ተኩስ ይጀምራል። በዚህም ቤብ በፍጥነት መኪናውን መዳት ይጀምራል። ነገር ግን ያ የማያውቁት ሰውም እነርሱን ማሳደዱን አይተውም። ስለዚህ ብላክ ያንን ሰው ላይ ሊተኩስ ሲል ቤብ መኪናውን ከመንገዱ ዳር አውጥቶ ወደ ሌላ መንገድ ይወስደዋል። እናም የዚያን ሰው ህይወት ያተርፈዋል። ምክንያቱም ቤብ ብላክ ያንን ሰው እንዲገሉ አልፈልግም ነበር። አሁን ፖሊሶቹም በስተጀርባቸው ይከተሏቸዋል። ስለዚህ ቤብ መኪናውን በፍጥነት ያሽከረክረዋል። ጥቂት ርቀት ከሄዱ በኋላ በትራፊክ ይያዛሉ። ከዚያም በፍጥነት ከመኪናቸው ይወርዳሉ። እናም ወደፊት ሄደው ከአንዲት ሴት መኪና ቀምተው ከዚያ ቦታ ይወጣሉ እና በቀጥታ ወደ አንድ መኪና ማቆሚያ ቦታ ይደርሳሉ። ከዚያም አራቱም በሁለት መኪና ተከፍለው ወደ አለቃቸው ቦታ ይደርሳሉ። ያኔ ቤብ ለሁሉም ቡና ያመጣል። አሁን ያንን ተልዕኮ ለመፈጸም አራት ሰዎች ነበሩ። ስለዚህ ቤብ ለአራቱም ሰዎች ቡና አምጥቶ ነበር። ነገር ግን እዚያ ከነበሩት ውስጥ ቻይናዊ ጓደኛቸው እንደሌሉ ያያል። ያኔ ቤብ ብላክን ያ ቻይናው ጓደኛችን የት ሄደ ብሎ ይጠይቀዋል። ብላክም ሽጉጥ መንገድ ላይ ጥሎ ነበር፣ በዚህ ምክንያት ሁላችንም ልንያዝ እንችል ነበር፣ ስለዚህ ገደልኩት ብሎ ይመልስለታል። ይህንን ሲሰማ ቤብ ብላክ ላይ በጣም ይናደድበታል። ነገር ግን ይህ የቤብ የመጨረሻ ተልዕኮ ነበር። ስለዚህ ስለ ቻይናዊ ጉዳይ ብዙም አያስብም። ከዚያም አለቃቸው ለሁሉም እኩል ድርሻቸውን ያካፍላቸዋል። እናም ሁሉም ሰው የራሱን ድርሻ ይዞ ይሄዳል። ነገር ግን የቤብ አለቃ እንደ ሁል ጊዜው ከቤብ ድርሻውን ይወስድበታል እና አንድ ጥቅል ብቻ ይሰጠዋል። እናም ያንተና የኔ ሂሳብ ተጠናቋል፣ አሁን ነፃ ነህ። ነገር ግን ከመሄድ በፊት ለኔ አንድ ትንሽዬ ስራ ብቻ ስራልኝ ይለዋል። ከዚያም የአንድ የመኪና ጀርባ ይከፍታል። በውስጡም ብላክ የገደለው የዛ ቻይናዊ ሰው አስክሬን ይገኛል። የቤብ አለቃ ለቤብ ስትሄድ ይህንን መኪናና ይህን ሰው አስወግድ፣ ከዚያ በኋላ ሙሉ በሙሉ ነፃ ነው ይለዋል። ቤብ የአለቃውን ቃል በመቀበል ያንን መኪና ወደ አንድ ብረት መሰብሰቢያ ይወስደዋል። እዚያም ያንን መኪና ወደ ብረት ስብርባሪ ቀይሯል። እናም የዛን ቻይናዊ ሰው መረጃ ያጠፋዋል። አሁን ቤብ ሙሉ በሙሉ ነፃ ሆኗል። ስለዚህ በቀጥታ ወደ ዴብራ ይሄዳል። እናም ዴት እንዲወጡ ይጠይቃታል። ዴብራም በደስታ ተስማማለች። በዚህ ሁኔታ ቀናቶች ያልፋሉ። እናም ሁለቱም እርስ በርስ መቀራረብ ይጀምራሉ። አንድ ቀን ዴብራ ቤብን ስለ ስራው ትጠይቀዋለች። ቤብም ቀድሞ ሹፌር ነበሩ፣ ነገር ግን አሁን የሹፌርነት ስራ ትቻለሁ፣ እናም አሁን ስራ እየፈለኩ ነው ይላታል። ከጥቂት ቀናቶች በኋላ ቤብ የእቃ ማድረሻ ዴሊቨሪ ስራ መጀመሩን እናያለን። በዚህ ሁኔታ ቀናቶች ያልፋሉ እና ቤብ በዚህ ህይወቱ በጣም ደስተኛ ነበር። ቤብ በትርፍ ጊዜው የእቃ ማድረሻ ስራውን ይሰራል። እናም አብዛኛውን ጊዜ ከዴብራ ጋር ያሳልፋል። ነገር ግን አንድ ቀን ቤብ ዴብራን ወደ አንድ ምግብ ቤት ለቀጠሮ ይወስዳታል። በዚያ ምግብ ቤት ውስጥ የቤብ አለቃ ይገኛል። ቤብ አለቃውን ችላ ማለት ይጀምራል። ነገር ግን አለቃው ቤብን ሲያየው ቤብ ወደ እርሱ እንዲመጣ ይጠራዋል። አለቃው መጀመሪያ የቤብን ደህንነት ይጠይቀዋል። ከዚያም ለቤብ አንተ ከሄድክ በኋላ ስራዬ ጨርሶ ጥሩ እየሄደ አይደለም፣ ምክንያቱም አንተ ለኔ እድሌ ነበር። እናም ከኔ ጋራ ስትሰራ እያንዳንዱ ስራዬ በትክክል ይከናወን ነበር። ስለዚህ እንደገና ከኔ ጋራ እንድትሰራ ፈልጋለሁ ይለዋል። ነገር ግን ቤብ ከአለቃው ጋር ለመስራት ፈቃደኛ አይሆንም። በዚህ ላይ አለቃው ገንዘብ እንደሌለና የእቃ ማድረሻ ስራ እየሰራ እንደሆነ አውቃለሁ፣ ከኔ ጋር ከሰራ በጥቂት ቀናት ውስጥ ብዙ ገንዘብ ታገኛለህ ይላል። አለቃው ቤብን ለማሳመን ይሞክራል። እናም እዳህን ከፍለሃል፣ ስለዚህ አሁን ከድርሻ ምንም ገንዘብ አልወስድብህም፣ እንዲሁም ስራውን መተው በፈለክበት ጊዜ መተው ትችላለህ፣ ነገር ግን ለአሁኑ ከኔ ጋር መስራት አለብህ ይለዋል። ነገር ግን ቤብ በዚህ ህይወቱ ደስተኛ ነበር። እናም እንደገና ወደ ወንጀል አለመግባት አይፈልግም ነበር። ለዚህ በግልጽ እምቢ ይላል። ይህንን ሲሰማ አለቃው በጣም ይናደዳል። እናም እስካሁን በደግነት ነበር ማስረዳ፣ ነገር ግን ቃሌን ካልሰማ ዴብራን
እንደምትወዳት ታውቃለሁ። ስለዚህ ዴብራን እገላታለሁ። እኔ ምን ማድረግ እንደምችል ታውቃለህ ይላል። ይህንን ሲሰማ ቤብ ይፈራል። እናም ለመስራት ይስማማል። በሚቀጥለው ቀን አለቃው ቤብን ወደ አንድ ፖስታ ቤት ይወስደዋል። እናም ከእህቱ ልጅ ጋር ወደ ፖስታ ቤቱ እንዲገባ ይነግረዋል። በእውነቱ የቤብ አለቃ ቀጣይ ኢላማው ይህ ፖስታ ቤት ነበር። እናም ቤብ ወደ ፖስታ ቤቱ ገብቶ እያንዳንዱን ነገር በትኩረት እንዲያይና በቢሮ ውስጥ ስንት ዘበኞች እንዳሉና በየትኛው ቦታ ካሜራ እንደተገጠመ እንዲያይ ይፈልግ ነበር። እንዲሁም ማንም እንዳይጠራጠር ልጅየውን ከቤብ ጋር ወደ ውስጥ ይልከዋል። አሁን ቤብ ወደ ፖስታ ቤቱ ገብተው ሁሉንም ነገር በትኩረት ማየት ይጀምራል። በዚህ መሃል ልጁ እዚያ ካለች ስራ አስኪያጅ ጋር ማውራት ይጀምራል። ስራ አስኪያጇ በጣም ደግ ልብ ያላት ሴት ናት። እሷ ከልጅየው ጋር በጥሩ ሁኔታ ትጫወታለች። እናም አንድ ከረሜላ ትሰጠዋለች። ያኔ ቤብ ወደ እርሷ ይመጣል። እናም ያቺ ሴት ከቤብ ጋር በጥሩ ሁኔታ ታወራለች። ከዚያ በኋላ ቤብ ልጁን ይዞ ወጥቶ በአለቃው መኪና ውስጥ ይቀመጣል። እናም ለአለቃው ስለ ፖስታ ቤቱ እያንዳንዱ ዝርዝር ይነግረዋል። በሚቀጥለው ቀን ቤብ ወደ ቦታው ይሄዳል። እናም አለቃው በዚያን ጊዜ ብላክ ባዲን እና የባዲን ሚስት ሞኒካን እንደቀጠረ ያያል። ከጥቂት ጊዜ በኋላ አለቃው ወደ እነርሱ ይመጣል። እናም ስለ እቅዱ መናገር ይጀምራል። አለቃው በፖስታ ቤት ውስጥ ብዙ ገንዘብ እንዳለ ሰምቻለሁ። እናም ያንን ገንዘብ በማንኛውም ሁኔታ መስረቅ አለብን። ነገር ግን ያንን ገንዘብ መስረቅ በጣም ቀላል አይደለም፣ ምክንያቱም እዚያ ያለው ጥበቃ በጣም ጥብቅ ነው። እናም ለዚያ ገንዘብ ደህንነት የፖስታ ቤቱ ባለቤት ብዙ ዘበኞችን አቁሟል ይላል። ስለዚህ ያንን ገንዘብ ለመዝረፍ ሽጉጥ ያስፈልገናል ይላል። ከዚያ በኋላ አለቃው አራቱንም መሳሪያ እንዲያመጡ ወደ አንድ ነጋዴ ይልካቸዋል። ያኔ በመንገድ ላይ ብላክ የተወሰነ እቃዎችን ለመግዛት ወደ አንድ ሱፐር ማርኬት ይገባል እና እቃዎቹን ይዞ ብላክ ያለምንም ምክንያት ባለሱቁን ይገለዋል። ይሄ ደግሞ ደነዝ ነገር ነው እንዲህ በየሄደበት ሰው የሚገለው ወይ ፈጣሪ። ይህንን በማየቱ ቤብ በጣም ያዝናል። እናም የብላክ ይህ ልምዱን ጨርሶ አይወድለትም። ከጥቂት ጊዜ በኋላ ወደ መሳሪያ ነጋዴ ይደርሳሉ። እናም ነጋዴው መሳሪያዎቹን አውጥቶ ያሳያቸዋል። ያኔ ብላክ በድንገት ነጋዴውን ተኩሶ ይገለዋል። እንዴ ደግሞ እንደገና። ይህንን ሲያዩ የነጋዴው ሰዎች በእነዚህ በአራቱ ላይ ጥቃት ይሰነዝራሉ። እናም በሁለቱ ቡድኖች መካከል ተኩስ ይጀመራል። ነገር ግን ባዲ ብላክና ሞኒካ ተባብረው የነጋዴውን ሰዎች ሁሉ ይገላሉ። ያኔ ባዲና ሞኒካ በብላክ ላይ መቆጣት ይጀምራሉ። ለምንድነው ነጋዴ ላይ ተኮስከው ብለው ይጠይቁታል። ብላክም ከነጋዴው ጋር አንድ ፖሊስ ነበር፣ ባንገለው ኖሮ ይይዙን ነበር ብሎ ይነግራቸዋል። ከዚያ በኋላ አራቱም ወደ አለቃቸው ቦታ መሄድ ይጀምራሉ። በመንገድ ላይ ብላክ አንድ ካፌ ያያል። እናም ለቤብ በዚህ ካፌ አቅራቢያ መኪናውን እንዲያቆም ይነግረዋል። ነገር ግን ቤብ መኪናውን አያቆሙም፣ ምክንያቱም በዚህ ካፌ ውስጥ ዴብራ ትሰራ ነበር። እናም ቤብ ብላክ ዴብራን እንዳይገላት ይፈራ ነበር። ነገር ግን ብላክ በግዴታ መኪናውን ያስቆመዋል። ከዚያ በኋላ አራቱም ወደ ካፌ ይገባሉ። ዴብራም የሁሉንም ትዕዛዝ ትቀበላለች። እናም ቤብን ማየት ትጀምራለች። ነገር ግን ቤብ አንድ ጊዜም ዴብራን አያያት፣ ምክንያቱም ማንም ሰው ስለ እርሱና ስለ ዴብራ ግንኙነት እንዲያውቅ አይፈልግም። እንዲሁም ዴብራ በዚህ ሰዓት በስራው ላይ እንደሆነ ትረዳለች። ከዚያ በኋላ አራቱም ምግብ መብላት ይጀምራሉ። እናም ምግቡን በልተው ሲጨርሱ ዴብራ እነሱ መታ ሂሳብ ትጠይቃቸዋለች። ይህንን በማየቱ ብላክ ይናደዳል እና ዴብራን ለመግደል ሽጉጡን ማውጣት ይጀምራል። ነገር ግን ቤብ የብላክን እጅ ይዘዋል እና ራሱ ሄዶ ሂሳቡን ይከፍላል እና ዴብራ ደረሰኙን አንስታ ስታይ ደረሰኙ ላይ ቤብ መልእክት ጥቶላት ነበር። ቤብም በላዩ ላይ ከሌሊቱ 8 ሰዓት እመጣለሁ ስለዚህ ጠብቅ ብሎ ጽፎላት ነበር። በሌላ በኩል ቤብና የተቀሩት ሶስቱ ሰዎች ወደ አለቃቸው ይደርሳሉ። ከዚያም አለቃው በአራቱም ላይ በጣም ተቆጥቶ ነበር። እርሱም ለምንድነው የመሳሪያ ነጋዴውን የገደላችሁት ብሎ ይጠይቃቸዋል። ብላክም ከእርሱ ጋር አንድ ፖሊስ ነበር ለዛም ገደል ነው ብሎ ይመልሳል። ይህንን ሲሰማ አለቃው ያ ፖሊስ የኔ መረጃ ሰጪ ነበር፣ መግደል አልነበረባችሁም፣ ስለዚህ አሁን ፖሊሶች እናንተን በየቦታው እየፈለጓቸው ነው ይላል። እንዲሁም አለቃው የፖስታ ቤቱን የመዝረፉን እቅድ ይሰርዘዋል፣ ምክንያቱም አንድ ፖሊስ በመገደሉ ምክንያት የተልእኮ በጣም አስቸጋሪ ሆኗል። እነዚህ ሰዎች እንዳይያዙና እርሱም ከነርሱ ጋር እንዳይያዝ ይፈልግ ነበር። ያኔ ብላክ ምንም ይፈጠር ለራሴ ግድ የለኝም፣ እናም ይህንን ስርቆት በማንኛውም ሁኔታ መፈጸም አለብኝ ይላል። ባዲና ሞኒካም ለዚህ ተልእኮ ዝግጁ ነበሩ። ይህንን በማየቱ አለቃው ቤብን አንተም ዝግጁ ነህ ብሎ ይጠይቀዋል። ከዚያም ቤብ ለጥቂት ጊዜ ያስባል። እናም ከዚያ በኋላ እሺ ይላል፣ ምክንያቱም ለመጨረሻ ጊዜ ይሰርቃለሁ፣ እናም ከዚህ ለዘላለም ከዴብራ ጋር ይህንን ሀገር ጥዬ እሄዳለሁ ብሎ አስቦ ነበር። ከዚያም አለቃው ለሁሉም እዩ፣ በዚህ ስራ ውስጥ በጣም ትልቅ አደጋ አለ፣ ልትገደሉ ትችላላችሁ ይላል። ነገር ግን አራቱም ለዚህ ተልእኮ ዝግጁ ነበሩ። አሁን ሌሊት ሲሆን እና ሁሉም ሲተኛ ቤብ አጋጣሚውን በመጠቀም በመኪና መሄድ ይጀምራል። ምክንያቱም ለዴብራ ሌሊት 8 ሰዓት ላይ ላገኝሽ እመጣለሁ ብሎ ነግሯት ነበር። ነገር ግን በዚያን ጊዜ ብላክና ባዲ ወደ ቤብ ይወጣሉ። እናም ባዲ ቤብን በዚህ እኩለ ሌሊት ወዴት እየሄድክ ነው ብሎ ይጠይቀዋል። ከዚያም ብላክ ጋር የቤብ ቴፕ ሪከርደር አለ እና እርሱ የቤብን የተቀረጹ ድምጾች ሁሉ ሰምቷቸዋል። ስለዚህ ብላክ ቤብ ከፖሊሶች ጋር እንደተገናኘ ይጠረጥራል። በዚህ ምክንያት እርሱ ቤብን የእኛን ንግግር ቀርጸህ ለፖሊሶች ልትልክ
ነበር ብሎ ይጠይቀዋል። ያኔ ቤብ እኔ የፖሊሶች መረጃ ሰጪ አይደለሁም፣ ይልቁንም የትርፍ ጊዜ ማሳለፊያ ነው እና የሰዎችን ንግግር እቀርጻለሁ፣ ከነዚህም ድምጾች ሙዚቃ እሰራለሁ። እናም እንደዚህ ያሉ ብዙ ቴፕ ሪከርደሮች ቤት ያሉ ሙዚቃ የሰራሁባቸውን ከሰማ ታምነኛለህ ይለዋል። ነገር ግን ብላክ ንግግሩን አያምነው። ስለዚህ ቤብን አደንዝዞ ወደ ቤቱ ይሄዳል። ከዚያም ሁሉንም ቴፕ ሪከርደሮች ይዞ በቀጥታ ወደ አለቃው ይመጣል። አሁን አለቃው አንድ ቴፕ ሪከርደር ሲከፍት የራሱን ድምጽ ይሰማል። ይህንን ከሰማው በኋላ አለቃው በቤብ ላይ በጣም ይናደዳል። እናም ቤብን የፖሊሶች ሰላይ እንደሆነ ማሰብ ይጀምራል። ስለዚህ በቤብ ፋንታ ሌላው ሹፌር እንዲመጣ ይናገራል። ያኔ ቤብ ለአለቃው ያስረዳዋል። እኔ የፖሊሶች ሰላይ አይደለሁም፣ ላለፉት ብዙ ዓመታት ከአንተ ጋር እየሰራው ነው። ሰላይ በሆን ኖሮ ይህ ቅጂ ከዓመታት በፊት ለፖሊሶች በሰጧቸው ነበር እና ዛሬ አንተ ታስረህ ነበር ይለዋል። ቤብ ለአለቃው አንተ ቅጂውን ብቻ ነው የሰማኸው፣ ነገር ግን የዚህን ቅጂ ሙዚቃ አልሰማሁም ይለዋል። ያኔ ቤብ ለአለቃው ከቅጂው ጋር የተቀላቀለውን ዜማ እንዲሰማ ይነግረዋል። እናም አለቃው ያንን ቴፕ ሪከርደር ከፍቶ ሲሰማ ቤብ ከአለቃው ንግግር ዘፈን ሰርቶ ነበር። ይህንን ሲሰማ የአለቃው ጥርጣሬ ከቤብ ላይ ይጠፋል። እናም እንደገና ወደ ስራው ይመልሰዋል። በሚቀጥለው ቀን ቤብ ሶስቱንም ወደ ፖስታ ቤት ይወስዳቸዋል። እናም ሶስቱም በፍጥነት ወደ ፖስታ ቤት ውስጥ ለመዝረፍ ይገባሉ። ያኔ ቤብ ሶስቱንም ውጪ በመኪና ውስጥ ይጠብቃቸዋል። በዚያ ወቅት ቤብ ያችን የፖስታ ቤት ስራ አስኪያጅ ያያታል። እሷም አንድ ጊዜ ከቤብ ጋር በጥሩ ሁኔታ አውርታ ነበር። እናም ለአለቃው ልጅ ከረሜላ ሰጥታ ነበር። ከዚያም ቤብ ለዛ ሴት ወደ ፖስታ ቤት እንዳትገባ ምልክት ይሰጣታል። ምክንያቱም በውስጥ አደጋ አለ። ያቺም ሴት ትረዳለች። እናም ከዚያ ትሄዳለች። ከጥቂት ጊዜ በኋላ ያቺ ሴት አንድ ፖሊስ ትጠራለች። በዚያም ጊዜ ባዲ፣ ሞኒካና ብላክ ሰርቀው ይወጣሉ። እናም ብላክ ያንን ፖሊስ ተኩሶ ይገሉዋል። ከዚያ በኋላ መኪና ውስጥ ይቀመጣሉ እና ቤብን ቶሎ ከዚህ ይሽሽሉታል። ነገር ግን ቤብ ንግግራቸው ምንም አይሰማ። ምክንያቱም ብላክ ያለ ምንም ምክንያት ማንንም የሚገል በጣም መጥፎ ሰው ነበር። ስለዚህ ብላክ ዛሬ ትምህርት የሚወስድበት ቀን ነበር። ከዚያም ብላክ ቤብን ቶሎ ከዚህ መኪናውን ንዳ ይለዋል። ነገር ግን ቤብ ንግግሩን ለመስማት እምቢ ይላል። ይህንን በማየቱ ብላክ ይናደዳል። እናም ቤብን ፊቱ ላይ በሽጉጡ መያዣ ይመተዋል። አሁን ቤብ ራሱን መቆጣጠር አቅቷል። እርሱም መኪናውን በሙሉ ፍጥነት በመንዳት ፊት ለፊት ካለው የብረት ዘንግ አይረን ሮድስ ካለው መኪና ጋር ያጋጨዋል። እናም የዚህ የብረት ዘንግ በብላክ አካል ውስጥ ይገባል። በዚህም ብላክ ይሞታል። በእውነቱ የቤብ እቅድ በዚህ ተልዕኮ ሁሉንም ሰዎች ማስወገድ ነበር። ምክንያቱም ከዴብራ ጋር ጥሩ ህይወት መኖር ይፈልግ ነበር። ነገር ግን በእነዚህ ወንጀለኞች ምክንያት መቼም በጥሩ ሁኔታ ሊኖር አይችልም ነበር። ስለዚህ ሁሉንም ለመግደል አቅዶ ነበር። ከጥቂት ጊዜ በኋላ ፖሊሶች ይመጣሉ። እነርሱም በማየት ቤብ፣ ባዲና ሞኒካ መሮጥ ይጀምራሉ። ከዚያም ሞኒካና ባዲ በፖሊሶች ላይ ይተኩሳሉ። እናም አንድ መኪና ወስደው ከዚያ መሸሽ ይጀምራሉ። ነገር ግን ልክ ሊሸሹ ሲሉ እዚያው ቤብ መጥቶ በባዲና በሞኒካ መኪና ላይ መኪናውን ያጋጨዋል እንዳይሸሹና በፖሊሶች እንዲያዙ። ያኔ ፖሊሶች በሶስቱም ላይ ይተኩሳሉ እና በዚያ መሃል ሞኒካ ጥይት ይመታታል። በዚያው እዛው ትሞታለች። በዚህ መሃል ቤብ የገንዘቡን ቦርሳ ይዞ መሮጥ ይጀምራል። ያኔ ባዲ በንዴት ለቤብ በአንተ ምክንያት ሚስቴ ሞኒካ ሞተች ይለዋል። ይህንን ብሎ በቤብ ላይ መተኮስ ይጀምራል። ነገር ግን ቤብ ራሱን እያዳነ ከዚያ ይሸሻል። እናም አንዲትን አሮጊት ሴት ይቅርታ ብሎ መኪናዋን ይሰርቃታል። ከዛም በቀጥታ ቤቱ ይደርሳል። ከዚያም ሁሉንም ገንዘብ ወስዶ ለብራንደን ይሰጠዋል። እናም በአንድ አረጋውያን መረጃ ድርጅት ውጭ ይተወዋል። ከዚያ በኋላ ዴብራን ለመውሰድ ወደ ካፌው ይሄዳል። ነገር ግን እሱ ከመድረሱ በፊት ባዲ እሱን እየጠበቀው ነበር። እሱም ዴብራን በመግደል ከቤብ ላይ የሞኒካ ሞት በቀል መውሰድ ይፈልጋል። ከዚያም ቤብ ባዲን በንግግር ያታልለዋል። እናም በንግግር መሃል ቤብ ሽጉጡን አውጥቶ ባዲ ላይ ይተኩሳል። በዚህም ባዲ ይቆስላል። ከዚያም በኋላ ቤብና ዴብራ ለሁለት ወጣቶች ላይ ሽጉጥ በማውጣት መኪናቸውን ሰርቀው በቀጥታ ወደ አለቃቸው ቦታ ይሄዳሉ። ከዚያም ቤብ ከአለቃው ሁሉንም ካሴቶች ይጠይቃል። ምክንያቱም በዛ ካሴት ውስጥ የቤብ ጥሩ ትዝታዎች ነበሩ። ነገር ግን አለቃው በቤብ ላይ ይቆጣል እና ምንም አልሰጠም፣ ምክንያቱም ሁሉንም ነገር አበላሽተዋል ይለዋል። ነገር ግን ቤብ ደጋግሞ ካሴቶቹን እንዲሰጠው ይለምናል። እናም ከጥቂት ጊዜ በኋላ ዴብራ እዚያ ትመጣለች። ይህንን በማየቱ አለቃው ቤብ አዲስ ህይወት ሊጀምር እንደሆነ ይረዳል። ስለዚህ ለቤብ ሁሉንም ካሴቶች ይሰጠዋል። እንዲሁም ለቤብ በገንዘብ የተሞላ ቦርሳ በመስጠት ለጥሩ ህይወት ጅማሬ ይህንን ሀገር መተው አለብህ፣ ምክንያቱም እዚህ ከቆየ ፖሊሶች ይይዘዋል። እናም ከዚያ
ከዚያ በእስር ቤት መቆየት ይኖርብሃል ይለዋል። ከዚያ በኋላ ሶስቱም በሊፍት ወደታች ይወርዳሉ እና ልክ የሊፍቱ በር ሲከፈት ፊት ለፊት ሶስት ሰዎች ሽጉጥ ይዘው ቆመው ነበር። በእውነቱ እነዚህ ሶስት ሰዎች ብላክ የገደለው የዚያ መሳሪያ ነጋዴ ቡድን ውስጥ ነበሩ እና አሁን የአለቃቸውን በቀል ለመበቀል በእነርሱ ላይ መተኮስ ይጀምራሉ። ያኔ አለቃው ቤብን እና ዴብራን እንዲሸሹ ይነግራቸዋል እና ብቻውን ከነዚያ ሶስት ሰዎች ጋር መዋጋት ይጀምራል። በዚህ መሃል ባዲ የፖሊስ መኪና ይዞ እዛ ይመጣል። እናም በንዴት አለቃውን ይገለዋል። ከዚያ በኋላ ቤብን ያሳድደዋል። ያኔ ቤብ በአንድ መኪና የባዲን መኪና በኃይል ይገጫታል። በዚህም የባዲ መኪና ከህንፃው ወደ ታች ትወድቃለች። ነገር ግን ባዲ መኪናዋን ከመውደቋ በፊት ከውስጧ ይወጣል። እናም በቤብ ላይ ሽጉጥ ደቅኖ በጆሮ አቅራቢያ ይተኩሳል። በዚህም ቤብ ወደ ታች ይወድቃል። እናም በጆሮቹ ውስጥ በጣም ከፍተኛ ህመም ይሰማዋል። ምክንያቱም ባዲ ቤብ ቲንተን የተባለ በሽታ እንዳለበት ያውቅ ነበር። እናም አሁን በጆሮ አቅራቢያ ጥይት በመተኮሱ ቤብ ከፍተኛ ስቃይ ይሰማዋል። አሁን ባዲ ቤብን ሊገለው ሲል በስተጀርባው ዴብራ በብረት ዘንግ የባዲን እጅ ትመታዋለች። በዚህም ከባዲ እጅ ሽጉጡ ይወድቃል። ነገር ግን ያኔ ባዲ ዴብራን ይይዛታል። እናም አንገቷን አንቆ ሊገላት ይሞክራል። ነገር ግን ያኔ ቤብ የባዲን ሽጉጥ ያነሳል። እናም በባዲ እግር ላይ ይተኩሳል። በዚህም ባዲ ሚዛኑን ያጣል። እናም ከህንፃው ወደታች ወድቆ ይሞታል። በዚህ ሂደት ቤብ በጣም ቆስሎ ነበር። በዚህ ምክንያት ራሱን ይስታል። አሁን ዴብራ ቤብ ራሱን በሳተበት ሁኔታ መኪና ውስጥ አስቀምጣ ከዚያ ትወጣለች። እናም በዚህ ሁኔታ ጠዋት ይሆናል። ቤብ አሁን ነቅቷል። ጥቂት ርቀት ከሄዱ በኋላ ዴብራ ከፊት ለፊት ቤብን ለመያዝ የቆሙ ብዙ መኮንኖችን ታያለች። ፖሊሶቹን በማየቷ ዴብራ መኪናዋን አዙራ ልትሸሽ ትሞክራለች። ነገር ግን ያኔ ቤብ ይህንን እንዳታደርግ ይከለክላታል። እናም ለዴብራ አሁን ለፈጸምኩት ጥፋት ቅጣቴን የምቀበልበት ጊዜ ደርሷል ይላታል። ከዚህ በኋላ በፖሊሶች ፊት እጁን ይሰጣል። ከዚህ በኋላ ትዕይንቱ ወደ ፍርድ ቤት ይቀየራል። ከዚያም ብራንደር እና ዴብራ ለቤብ ደጋፊ ሆነው ምስክርነት ይሰጣሉ። እንዲሁም የፖስታ ቤቷ ስራ አስኪያጅ ቤብ ህይወቴን አትርፎታል ትላለች። የእነዚህን ሰዎች ምስክርነት በመስማት ዳኛው ለቤብ የ5 ዓመት እስራት ይፈርድበታል። እናም አሁን ከ5 ዓመት በኋላ ያለውን ትዕይንት እናያለን። ቤብ ከእስር ቤት ሲወጣ እናያለን። ዴብራም እሱን ለመቀበል መታ ነበር። ከዚህ በኋላ ሁለቱም እርስ በርስ ይተቃቀፋሉ እና በዚህም ታሪካችን እዚህ ላይ ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በሌላ ባበደ ፊልም ታሪክ እስከምንገናኝ ቪዲዮ ላይ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው ቸር ቆዩልን።